አይነት ግን የደነዘዘና የነተበ ኒውካስትልን ያየነው ጀማው እኔ ለእሁድ ለሊቨርፑል ጨዋታ ሲቲን አዳክሞ ጥሎት ያልፋል አላልኩም እኮ ቢያንስ እንኳን ይፈትነዋል ያዳከመዋል ተጫዋቾቹን ጉልበት እንዲቆጥቡ አያደርጋቸውም በደንብ ጉልበት ያስወጣቸዋል እጅጉን ይፈትናቸዋል ብዬ ጠብቄ ነበር ግን በታሪክ ማለት እኔ ኳስ ባየሁበት ዘመን ማለት ነው እንደዚህ አይነት ውዳቂ ኒውካስትል ላይ ይቻላል ውዳቂ ማለት ነው ፈርስት ሃፍ ምንድነው ፐርፎርም ያደረጉበት መንገድ እናንተ የሊግቱና ስሪ ቡድን ራሱ በእንደዚህ አይነት መልኩ ፐርፎርም አያደርጉም አረ ጉዴ ፈላ ለማንኛውም ሲቲ በዚህ ጨዋታ ላይ ብዙ ጉልበት አላወጣም ጀሞ ኡማር ማርሙሽ 2 ጎል አስቆጥሯል ከዛ በጭማል ለሊቨርፑል ጨዋታ ጉልበቱን በደንብ ቆጥቧል ይህ ማለት ግን ሲቲ ጠንካራ ነበር ማለት አይደለም ከሲቲ ጥንካሬ ይልቅ የኒውካስትል ውዳቂነት በጣም በጨዋታው ላይ በስፋት ታይቷል ያገኙትን እድል አለመጠቀምን ጨምሮ ማለት ነው ለማንኛውም ግን ሲቲ ከኛ ጋር ለፋይናል የሚገናኝ ይሆናል ዊምብሌ ላይ አጥቤ ማሰጣ ይሆናል ማለት እኔ አልምርህም ምክንያቱም I am the Gunners man አላዳመጠም ነው መለጀም አው ይመቻችሁ ማንቸስተር ሲቲ በካራባኦ ካፕ ፍጻሜ መድፈኞቹ አርሰናሎችን የሚገጥመው ቡድን መሆኑ ተራግጧል እንግዲህ በካራባኦ ካፕ ግማሽ ፍጻሜ የመልስ ጨዋታ ኢታር ላይ ኒውካስትልን ያስተናገደው ማንቸስተር ሲቲ በመጀመሪያው ዙር ጨዋታ 2-0 አሸንፈው እንደነበረ የሚታወስ ነው ታዲያ በዚህ ጨዋታ ላይም አዳዲስ ፊቶችን በቋሚ 11 አሰላለፉ ላይ ያስመለከተን ፔፕ ጋርዲዮላ በመጀመሪያው አጋማሽ ከድንቅ ፐርፎርማንስ ጋር 3-0 በማሸነፍ በድምር ውጤት 5-0 ማድረግ ችሎ ነበር የመጀመሪያው አጋማሽ ላይ ኒውካስትል ዩናይትዶች ወደ ጨዋታው ለመግባት ብሎ እንግዲህ በሜዳቸው የተቆጠረባቸውን ጎል ለማካካስ ሲሉ ለማጥቃት ከሜዳቸው ነቅለው ሲወጡ ተከታታይ ጎሎችን ነበር ማንቸስተር ሲቲዎች ማስቆጠር የቻሉት ኦማር ማርሙሽ 2 ጎሎችን ማስቆጠር የቻለ ሲሆን ቲጃን ራይንደርስ ደግሞ አንዷን ጎል ማስቆጠር ችሎ ነበር ማለት ነው ታዲያ ከረፍት መልስም እንግዲህ የኤሪሃው ኒውካስትል ዩናይትድ ቀይሮ ባስገባቸው ተጫዋቾች ጫና ፈጥሮ ለመጫወት ሞክሮ ነበር ተቀይሮ የገባው አንቶኒ ኤላንጋም 63ኛው ደቂቃ ላይ ጎል አስቆጥሮ ይሄንን ጨዋታ 3-1 ተሸንፈው በድምር ውጤት 5-1 ተሸንፈው ከውድድሩ ውጪ ሆነዋል ማለት ነው የፔፕ ጋርዲዮላ ማንቸስተር ሲቲ በፍጻሜ መድፈኞቹ አርሰናሎችንም እንደሚገጥም ተራግጧል ማለት ነው የፍጻሜው ጨዋታ ከወዲሁ ተጠባቂ እንዲሆንም አድርጎታል ማለት ነው በዚህ ጨዋታ ላይ ግን የፔፕ ጋርዲዮላ ማንቸስተር ሲቲ በተለይ ፈርስት ሃፍ ይዞት የገባው የጨዋታ መንገድ በጣም የሚደንቅ ነው ማለት ይቻላል ኒውካስትሎች በሁለተኛው አጋማሽ ወደ ጨዋታው ለመመለስ ጥረት ቢያደርጉም ባልተሳካላቸውም ነበረ ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን መጫን እንዳትረሱ ነግሮን ነበርኮ ጋርዲዮላ ተኙ በቃ አልቋል ጨዋታው ምንም ጥያቄ የለውም ገና በ30ኛው ደቂቃ 3 ጎል ገብቶ ያራዳ ልጅ ማለት ነው ምን ይፈጠራል ብሎ መጠበቅ የማይታሰብ ነገር ነው ነገር ግን ሰከንድ ሃፍ ኒውካስትሎች ማለት ነው ጎልም አስቆጥሯል እንዲሁም ደግሞ በቃ ሞቅ ያለ ጨዋታ ስመለከት አሪፍ ነው ደግሞም ነበር ኦፍሳይድ ተባለባቸው እንጂ ማለት ነው ያባክኑታል አይደለም የሚባለው በጣም ነው የሚያባክኑት ነው ማለት በጣም ላፊ ነው የሚያባክኑት ማርሙሽ ትንሽ ጤናውን የሳተ ተጫዋች ሆኖላል ቸርኪ ግን አንተ ማል ኬት እንደሚመጣለት ሁሉ አይታወቅም 2-3 ተጫዋቾች ትርክርክ ያደርግልህና ለአንዱም ቀለል አድርጎ ማለት ነው በጣም አቅልሏት ነው የሚጫወተው ኳሷን ያራዳ ልጅ ኧረ ተው እንዳያዩ እና ሰማይ ጠሬ እንዳያዩ ያራዳ ልጅ ኧረ ተረጋጋ እባክህ እንደዚህ አይነት ነገር ምን አይነት የሆነ ሰዓት ሜሲን ይሆናል ታውቃለህ ታታታ ምን ያደርግህና ያዝ እስኪ ምናምን አይ ላይንም ደስታ እንዳይነፈግ ነው አይነት ምናምን ጨዋታ የሚጫወታል ደግሞ ተጋርጎ ማለት ነው ያራዳ ልጅ ለማንኛውም ማንቸስተር ሲቲ ከአርሰናል ጋር እንግዲህ ዋንጫ ተፋላሚ ሆኗል ማለት ነው ምንም ጥያቄ የለውም መጀመሪያም አልቋል ጨዋታው ፈርስት ሃፍ ነው ጨርሶት ጋርዲዮላ እንደውም ድረሱብኝ ብሎ ወጥቷል አሉ ፈርስት ሰማ ነው ሐሳብ አስተያየት እናንተ ነው በደም ሼር ኮፕሊንክ ይደረግ ያራዳ ልጆች ዛሬ ማተተኪ ማለኝ ወያናን ለጥልጥልኝ ፈላው እንግዲህ በቃው ማለት ይተረጋግጧል በቃ ስለዚህ ክፍለ ነው መራገጥ ይሆናል በቃ ወያላን ምትጠለቅበት ስልጣን ይሰጣል በቃ ተዘጋጅ እኔ እንዴት እንደተጠለቅኩ ታይታል የኔን ፈለግ ማስቀጠል አለብህ መታሰው ይለቀለ እንዴት ቁጥጥር ይጠየቃል እኔ ብልቱን እነግራለሁ ዘንበላው በቃ እኔን መከተል ነው በተጠና ነው በቃ ወያላን ማብቃት አለብን በቃ ወይ ይበላ ሞቼ ነው ቆሜ ያራዳ ልጅ እንቋጥራለና ያራዳ ልጅ በቃ ቀለው ማሻአላ በቃ ይመጣ በቃ እናወራለን በውስጥ በቃ በጣም ያራዳ ልጅ ፒስ አይደለም የአርሰናል ደጋፊዎች እድል ከኛ ጋር ናት በቃ እመኑ እድል ከኛ ጋር ናት ዘንድሮ ማንቸስተር ሲቲን ፕሪሚየር ሊጉን ብቻ አይደለም ምን ነጥቀው ያለፉትን 3-4 አመታት ማንቸስተር ሲቲ እንዴት መከራችን እንዳበላን ጋርዲዮላ እንዴት እንዳሰቃየን አይደል እሱን ሁሉ ምንበቀለው ፕሪሚየር ሊጉን በመብላት ብቻ አይደለም ካራባኦንም ፋይናል ላይ ነጥቀናቸው ቀድመን ሲዝኑ ሳያልቅ ማለት ነው ቀድመን ቅስማቸውን ሰብረን ነው ከዛ በኋላ
ዋንጫውን የምናነሳው ማለት ነው። ፕሪሚየር ሊጉን ሻምፒየንስ ሊጉን የምናነሳው ከካራባኦ ማሸማቀቅ ጀምረን ነው። ይሄ ለኛ የተሰጠን እድል ነው። አስቡት ኒውካስትል አልፎ ቢሆን ኖሮ ይሄንን ቻንስ አናገኝም ነበር። ሲቲን ቀድመን የማሸማቀቁ ቻንስ አይኖረንም ነበር ማለት ነው። እንኳንም ኒውካስትል ተለጠለጠ። ገና 30ኛው ደቂቃ ላይ ነው 3-0 እየተመራ ነው እና ኦልሬዲ ማንቸስተር ሲቲ አልፏል። የካራባኦ ካፕ ፋይናል አርሰናል ከማንቸስተር ሲቲ ሆኗል ማለት ነው እና እድለኞች ነን። ይሄንን ቻንስ ስላገኘን ደስ ሊለን ነው የሚገባው። ይመቸን። ደህና ደሩ። እሺ ቋጣሪያንስ ስለ ጨዋታው አላወራም፣ ውጤቱ ይናገራል። ስለ ተጫዋቾቻችን ነውራ በእናታችሁ። በመጀመሪያ ያው ራሱ ነው እድል ተሰጥቶት ፔፕን ዲስአፖይንት አድርጎ የማያቅ ሰውዬ ኦማር ማርሙሽ ከኒውካስትል ጋር ችግር አለበት። በቃ 2 ጎል ያገባባቸው በደቂቃዎች በ10 ወይ በ15 ደቂቃ። አምና ሃትሪክ ነበር የሰራባቸው በ15 ደቂቃ ነው ምናምን ፈርስት ሃፍ ሃትሪክ ሰርቶባቸው ትዝ ካላችሁ። ሌላኛው ሬንደርስ ቤንች የሌለበት ልጅ መሆኑን ፔፕ ስንቴ ነው መማር ያለበት በማርያም። ዛሬ ስንት ቻንስ ጎልም አግብቷል። ስንት ቻንስ ነው ክሬት የሚያደርገው የሚሯሯጠው ሙሉ ሲልቫውን ከዚህ ተሽሎ ነው በማርያም። ባለፈው ከቶተናም ገብቶ እንኳን ባለቀ ሰዓት አስገብቶት እንኳን የሚገርም ቴስታ ሞክሮ ለትንሽ ስቶን የወጣው በፍጹም ቤንች እንዳላየው ከዚህ በኋላ። ትክክለኛ የሲቲ ደጋፊ ኮንክና የቸርኪ አድናቂ ኮንክ በደንብ ታየውና በደንብ ትገረምምና በጣምም ትስቃለ። አይታችሁታላ ፔፕ ማን ነው ቸርኪ ሁሌ እንደምናልፍ ሲያቅ ማለት ነው የሆነ ጌም ይዝደን ቸርኪ በቃ ወደ መቀለድ ነው የምትገባው ማለት ነው። ትሪክስተር ምናምን ስኪል መሀል ሜዳ ላይ ሆኖ ማቀበል ነፍ እየቻለ ተከቦ ስርትርት አደረጋቸውና በስኪል ከዛ ፔፕን አይቶ እንደዚህ ይቅርታ አይነት ነገር አለው። ፔፕ እኔ እንደዚህ እያየቀጠል ለውላል። ፔፕ ስለ ቲሙ ነው አንድ ጎል እንኳን እንዳይገባብን ምናምን ስህተት አይወድም። ለዛ ነው እንጂ ማለፋችን እኮ ግልጽ ነው። ለማንኛውም አርሰናል ከሲቲ ፋይናል ላይ ጠብቂኝ አንቺ ወያላ ዋንጫ እንዴት እንደሚበላ አሳይሻል። ኳድሪፕል እንበላለን ብለሽ 0 ካልቀረሽ ምን አለ ናሆም ትኛለሽ። አሁን የምጠይቃችሁ ነገር የካራባኦ ካፕ ፍጻሜውን ማን የሚያሸንፈው አርሰናል ወይስ ማንቸስተር ሲቲ? ከአንድ ወር ተኩል በኋላ የሚደረገውን የካራባኦ ካፕ ፍጻሜ ማንቸስተር ሲቲ ከአርሰናል እንደሚያደርጉት አሁን የተረጋገጠ ይመስለኛል። ምክንያቱም ማንቸስተር ሲቲ በድምር ውጤት 5-0 ኒውካስልን እየመራ ወደ መልበሻ ክፍል አምሮታል። በመጀመሪያ አጋማሽ ብቻ ኦማር ማርሙሽ 2 አስቆጥሮ አንደኛውን ራይንደርስ አስቆጥሮ 3-0 እየመራ ነው። በመጀመሪያው ሊግ በሜዳቸው ኒውካስል ድረስ ሄደው 2-0 ማሸነፋቸው የሚታወስ ነው። ጥያቄ አሁን ለፍጻሜ የሚደርሱት ሁለቱ ቡድኖች አርሰናል ከማንቸስተር ሲቲ ማን የዋንጫው ባለቤት ይሆናል? ግምታችሁን ምላሻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። ሲቲ 3 ኒውካስትል 1። ልክ እንደ ሁልጊዜው የተጫዋቾች ሬቲንግ እንሰራለን። እናንተ ደግሞ ልክ እንደ ሁልጊዜው ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ተጀምሩታላችሁ። ቤቱን ፎሎ ማታረጉ ሰዎች ፎሎ እያደረጋችሁ ከበረኛ ስንጀምር ጄምስ ትራፎርድ በፈጣሪ ስም ምን አይነት ተጫዋች ነው? በቃ ይህ ሁለተኛ ጎልኪፐር ማለት ቁጥር 1 ቁጥር 2 ጄምስ ትራፎርድ ምን አይነት ተጫዋች ነህ? ምን አይነት ድንቅ በረኛ ነህ? ምን አይነት ሴቦች ነበር እያደረገ ነበር? ይሄ በረኛ ማለት ነው። ሁለተኛ በረኛ አይመስልም። በቃ ቁጥር 1 ግብ ጠባቂ ነው የሚመስለው። በጣም የሚችል በጣም ጎበዝ በረኛ። በዛሬ ጨዋታ በጣም ብዙ ኳሶችን ሴቭ እያደረገ ነበረ። 7 ከ10 እንሰጠዋለን ማለት ነው። ራይት ባክ ኑኔስ፣ አንተ ወደ ላህያ ምን አይነት ስህተቶች ነበር እየተሳሳትክ ነበረው? አሪፍ ነበር ብለን ደግሞ ስናሞግሰው ገና ወደ ነበረበት ይመለሳል። እንዴ በዛሬው ጨዋታ ምንም በቃ ይሁን ያልተዋጠልኝ ተጫዋች ማቲያስ ኑኔስ 5 ከ10 እሰጥሃለሁ። ኩዛኖቭ ሲጀመር ይሄ ልጅ ማለት ነው ይሄ ልጅ እኔ እንጃ እነ ሩበን ዲያዝ መፍራት አለባቸው፣ እነ ግቫርዲዮል ሲመለሱ መፍራት አለባቸው። በቃ ልጁ በጣም ነው የሚችለው። ባቡር እንዴት አባቱ ነው የሚሮጠው ጋይዝ። ለማንኛውም 8 ከ10 እሰጠዋለን። ከዛ በኋላ ናታናኬ እስከወጣበት ደቂቃ ምንም አይልም፣ አሪፍ ነበረ። 5 ከ10 እንሰጠዋለን። ከዛ በኋላ ማክስ አላይን ተቀይሮ ከገባ በኋላ በጣም የተረጋጋ ተጫዋች፣ አንዳንድ ሰቶች ቢሰራም አሪፍ በቃ ይሄ ስሩ ፓሶቹ የሚሰጣቸው የሚያቀብላቸው ኳሶች እርጋታው ምናምን በጣም ይሄ ወርልድ ክላስ የሆነ ተከላካይ ነውና 6 ከ10 እንሰጠዋለን ማለት ነው። ከዛ በኋላ አይት ኑሪ አንተ ደከምክ፣ ባለፈ እንደዚህ ብትጫወትስ የቶትንሃም ቀን እዛን ቀን የት ሄደህ ነበረ? ለማንኛውም በዛሬ ጨዋታ በጣም አስደስተኛል። 7 ወደ መሀል ሜዳ ስንመጣ ኒኮ ጎንዛሌዝ እንዴት አባቱ ነው የሚችለው ጋይስ! ይሄ ልጅ ማለት ነው በቃ ፊትነሱ ላይ ከሆነ በጣም ነው የሚችለው ማን የኒውካስትል የመሃል ሜዳ ተጫዋቾችን በላቸው እናቴን። 7 ከ10 ከዛ በኋላ ኒኮ ኦራይሊ ማለት ነው በቃ ቦታው ላይ ሄዶ ስክት ነው ያለው እናቴን። በጣም ይችላል በቃ
ይሄ ካውንተር አታክ በምንጠቃበት ጊዜ የሚያቋርጣቸው ኳሶች ምን አይነት ይችላል ብቻ። ለማንኛውም ለዚህ ልጅ 7.5 እንሰጠዋለን ማለት ነው። ከዛ በኋላ ራይንደርስ አንዳንድ የሲቲ ደጋፊዎች ብዙ ጊዜ ማለት ነው ራይንደርስ በስታርት ላይ ናፖሎ ሲጀምር የሆነ ተጫዋች በጣም የምትወዱ ደጋፊዎች አላችሁ። ለምን እሱ ምናምን ነገር ብላችሁ የምትከራከሩ። ራይንደርስ ማለት ካውንተር አታክ የሚጫወት ቲም ነው ያለን። በቃ ፊት ለፊት ፕሬሲንግ በምናጠቃበት ሰዓት ማለት ነው በጣም ወሳኝ ተጫዋች ነውና ዛሬ 8.5 እንሰጠዋለን። ምን አይነት ለክለቡ ምን አይነት ወሳኝ ተጫዋች እንደሆነ ዛሬ አሳይቶናል። ከዛ በኋላ ሴሜኒዮ ምን አይነት ተጫዋች ነው ሴሜኒዮ ግን ጋይስ፣ በጣም ነው የሚችለው። ድሪብል አደራረጉ፣ ፊኒሺንግ ላይ ራሱ በጣም ጎበዝ ልጅ ነውና 6.5 እንሰጠዋለን ማለት ነው። ከዛ በኋላ ኦማር ማርሙሽ ፔፕ አደራህን የሊቨርፑል ቀን ራሱ ማለት ነው 9 ቁጥር ላይ ይዘው ባገባ ፎልስ ናይን ኢዝ አብ በፈጠረ በቃ እንዳታስቀምጠው። ይህ ልጅ የዛሬው የጨዋታው ኮከብ ተጫዋች ለእኔ ኦማር ማርሙሽ ነው። ትልቁ ሬቲንግ የምሰጠው ለኦማር ማርሙሽ ነው። 9.5 ትወስዳለህ ማለት ነው። ከዛ በኋላ ፊል ፎደን ግን ማለት ነው እኔ እናቴን የክለባችን ይሄ የማሸነፍ ሜንታሊቲ እኔ እሱ ላይ ያደረ ይመስለኛል። በቃ ልጁ ትንሽ ራሱ ማግኘት አለበት። የዛሬ አቋሙ በጣም የሚገርም ነበረና 6.5 እንሰጠዋለን ማለት ነው። ከዛ በኋላ ማንቀረ ኤርሊንግ ብሮት ሃላንድ በገባበት ደቂቃ ብዙ ኳሶችን ሞክሯል። የሚገርም ተጫዋች ሲጀመር እሱ ማይነካ ተጫዋች ነውና በገባበት ደቂቃ 5 እንሰጠዋለን ማለት ነው። ከዛ በኋላ ሪኮሊዩስ ማን ነው? እሱን ለምን ቀይረህ አስገባኸው? ፒፕ ለምን ቀይረህ አስገባኸው ሪኮን? ቆይ እንዲህ ሲጀም ገና በገባበት ታይም ማለት ነው የተወሰነ ደቂቃዎች እንደ ገፋ እንዳሉ አንድ ኳስ ኦን ታርጌት እንዲሞከርብን አደረገ። ቶናሊ በረኛ ባይመልሰው ማለት ነው። በቃ ይህ ልጅ ማለት ነው እኔ እንጃ በሲቲ ሌቭል አይደለም። ለማንኛውም ለዛሬ ትንሽ ሬቲንግ 3 ትወስዳለህ። ሪያን ቼርኪ በቃ ይሄ ልጅ ማለት ነው ተቀይሮ ከገባ በኋላ የሚያደርጋቸው እንቅስቃሴዎች ፈርስት ሃፍ የሚያደርጋቸው እንቅስቃሴዎች ወርክ ሬቱ በጣም ላይ በተለይ ማለት ነው አታኪንግ ሰርድ ላይ የሚሰራው ነገር ቆም ብሎ ላየው ሰው ማለት ነው በቃ ትክክለኛ ፒውር ፉትቦል የሚጫወት ልጅ ነው። በጣም ነው የሚችለው በጣም። ስለዚህ ዛሬ በገባበት ደቂቃ 6 ይወስዳል ማለት ነው። ይሄንን ቪዲዮ ጋይስ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ሲደረግ ይመቻችሁ።